ጋይስ እንዴት ናችሁ? ውድና የተከበራችሁ የሃኑ ዩቲዩብ ኦርሄን ቪዲዮ ለምቻ ኢትዮጵያውያን ብሉ ሰላምታይ በያላችሁበት ድረሳችሁ። ዛሬ እንግዲህ ያ እቃ እየስተካከልን ነው፣ ሻንጣ ምናምን እየገዛን ነው፣ ወደ ሀገር ቤት ለመሄድ እየተዘጋጀን ነው። ፈጣሪ ካለ እንግዲህ ወደ ሀገራችን ለመግባት ነው እያኮበከበን እንገኛለን። አሁን ወደ ሱቅ ልሄድ ነው። አንዳንድ ሻንጣ ምናምን ገዛለሁ እያስባለሁ። አሁን እየሄድኩ ነው። ያው በትራንስፖርት መንገድ ላይ ነው ያለሁት፣ ጉዞ ላይ ነው። ይሄ አካባቢ ሳውዲ አረቢያ ሪያድ ነው። ይሄ እንግዲህ ሰፈሬ ነው። ሰፈሬ በሉ በቃ ሁሌ እንደተመላለስኩበት ነው። ግን በጣም ቆየሁ አይደል? እዚህ ሱቅ ከመጣ ቆይቻለሁ። ይሄ ነው ወይስ ያው እንደምታዩ ገብተናል። እስቲ አንዳንድ ነገር እናነሳለን፣ አብረን እንቆያለን እስከ መጨረሻው። ይሄንን ቪዲዮ ከደረሳችሁ ይሄን ቤት ካያችሁ ሰብስክራይብ፣ ላይክ ማድረጋችሁ እንዳረሱ። ይመቻችሁ፣ አብረን ቆዩ። እኛ እኮ ከሚነዳን ራሳችን ብንሄድ ነው የምንቀድመው። ባይዘው ኦኬ ጋይስ፣ እንግዲህ የሴቶቹ ልብስ ፎቅ ላይ ስለሆነ ሳይዛችን መምረጥ አለብን። እዚህ ጋር ታይቶች አሉ፣ በጣም የሚያማምሩ ታይቶች ናቸው እነዚህ። እንደምታዩት በጣም ያምራሉ፣ በጣም ስትሬች ያደርጋሉ፣ ምቾት አላቸው። ብቻ በጣም ለዝነጣ በቃ ቤት ለማድረግ ለዝነጣ ራሱ ያበደ ነው። ኳሊቲው በጣም ያምራል። በጣም እንትን ነው ማለት አንደኛ የሚባል አይነት ነውና በጣም አሪፍ ቆንጆ ታይቶች አሉ። ዋጋቸው ራሱ በቃ ርካሽ ነው፣ በጣም ተመጣጣኝ ነው። እዚህ ጋር ደግሞ የስፖርት ልብሶች ናቸው። በጣም በቃ ኳሊቲው አንደኛ ነው። ትንሽ የስፖርት ልብሱ ውድ ነው ግን 60 ሪያል ምናምን ነው፣ 60 ምናምን አለ ለብቻው ማለት ነው፣ 64 ምናምን። ኮምፕሌት ደግሞ እስከ 70 ምናምን። አሁን 40 ምናምን እቺ አሁን 60 ምናምን 66 ነው የገዛሁት። ያ አይ ቲንክ 68 ይሁን እንደዛ። ቀይዋ ማለት ነው። ቀያም በጣም ወደድኳት እኔ። ቀይን ከለር በጣም ይመቸኛል። እና እዚህ ጋር ደግሞ ከላይ የሚለበሱ የስፖርት ማለት ነው። ለስፖርትም እንደዚሁ ደግሞ ፍሪ ያደርጋሉ። ጡት እንደ ጡት ማሳዣ ነገር ማለት ነውና ቶፕ ነገር እንደዛ ነው። እና እዚህ ጋር ቀይዋ ታይት ታምራለች። ገዝቻታለሁ። ቆይ ለብሳታለሁ፣ አለበስኳትም። በተለያየ ከለር አለ፣ በቡኒ አለ፣ ብራውን ምናምን፣ በጥቁር ምናምን፣ ሮዝ ከለር ምናምን ማለት ነው። ከዛ ወደ ጡት ማሳዣ ነው የሄድኩት። የሚያስፈልገኝ ትልቁ ነገር ጡት ማሳዣ ነው፣ ኢትዮጵያ ይዤ ለመሄድ ማለት ነውና ኢትዮጵያ ላይ ውድ ነው ስለተባለ ማለት ነው። እዚህ ጋር ኮምፕሌት የሆነ አለ እዚህ ከፓንት ጋር ማለት ነውና በጣም ያምራሉ። በቃ ኳሊቲው አንደኛ ነው። ከኦንላይን ከምትገዙ ያው እዚህ ላይ ብትገዙ ነው የሚሻላችሁ። በጣም በቃ አንደኛ የሚባል አይነት ነውና ጡት ማሳዣ ማለት ነውና በጣም ሳይዛችሁ መርጣችሁ አይነቱን ምናምን ማለት ነው። ዋጋው ተመጣጣኝ ነው። ኮምፕሌቱ እስከ 25 ሪያል ነው። ለብቻ ደግሞ 19፣ 16፣ 18 ብር ነው። እቺ አሁን ይሁት 19 ብር ነው አንዷ ማለት ነው። በጣም ኦሪጂናል ነው። በጣም አሪፍ ነው። ቶሎ እንትን አይል አመት ምናምን ተጠቀማላችሁ። እኔ ጡት ማሳጅ በብዛት በቃ ከሐራም ሞል ከሞል ነው። ውድ ነው ትንሽ፣ ሞል ላይ ውድ ነው 30 ሪያል ምናምን ነውና እዚህ አሪፍ ነውና በዛ አርጋችሁ ገዝታችሁ በቃ እንትን ትላላችሁ። ስፖንጅ አለው ማለት ነው። ለጡት ማሳጅ በጣም አሪፍ ስፖንጅ አለው ነው እንትኑ ሳይሆን ማለት ነውና በጣም ይሄ አሪፍ ነው ያላችሁ። እንደዚህ አይነት ጡት ማሳጅ በጣም አሪፍ ነውና ሳይዛችሁ እኔ ቸገረኝ። ሳይዜን በቃ ላውቅ አልቻልኩም ጡቴን ማለት ነውና አንዳንዴ ጡቴ ይወፍራል ሲጨምር ጡቴ ትልቅ ይሆናልና ብቻ ያ ቢ30 ምናምን ነው የምገዛውና አንድ ቁጥር ጫመራ አድርጌ ነው የገዛሁት ከበፊቱ ማለት ነውና ግን ከሳለው ብዬ አስቤያለሁ። እንግዲህ እስካይታወቅም እዚህ ለማንኛውም ጫጫታ ስለነበረ ነው ቮይስ ኦቨር ነው እየገባው ያለሁት ማለት ነው። እዚህ ጋር ጡት ማሳዛችን ገዛዝተን ጨርሰን እዛው ደግሞ እቃ አለ። በቃ ይሄ ያቦካ 50 ነው እቺ በቃ 55 ብር 10 ብር 6 ብር ሪያል ናቸውና ጡት እንትኖች ወይ ጡት መጠጫዎቹ ማለት ነውና ሳህኖች፣ ማንካ፣ ዲስት ምናምን የሚያስፈልጋችሁ ነገር እዚህ በቃ ሁሉ ነገር ርካሽ ነው። ኢትዮጵያ ይዛችሁ ለመግባት ማለት ነውና እኔ በእርግጥ የኢትዮጵያ እቃ ከዚህ ይዤ ለመግባት አላሰብኩኝ። ከኢትዮጵያ ነው ገዛለሁ እያሰብኩት። ኤኒዌይስ እንግዲህ ብዙ ከቆየም በኋላ ብዙ ነው የቆየሁት። ስልኬ ቻርጅ ጨርሶ ግማሹን ቀረጽኩት፣ ግማሹን ስልኬ ቻርጅ ዘጋብኝ። ይሄ ቀደም ብዬ የቀረጽኩት ነው። ኦሬዲ ላይ ጨርሰን አሁን እየወረድን ነው ማለት ነውና ከዚህ ወርደን ግማሹ ብዙ ቪዲዮ ለመቀረጽ አስቤ ነበር፣ ስልኬ ስለዘጋ ተውኩኝ ማለት ነውና አሁን እየሄድኩ ነው። እንደምታዩት እየጎሰቆስኩ ነው።
ጫጫታ አለ፣ ሰው ያል እንዲ ለመቅረጽ ዞር እያረጋችሁ ለመቅረጽ ትንሽ እንትን ይላልና ለዛ ነው። እሺ ኤኒዌይስ የገዛዛኑን እናሳስባለን። ዋጋ አሁን ሻንጣ ይቀረኛል፣ ሻንጣ ምናምን ይቀረኛል። የገዛሁትን እቃ መረተብ አለብኝ። በፊትም የገዛሁት እቃ አለኝና እሱ ረታተባለሁ ማለት ነው። እኔ እንግዲህ ችግሬ ምን እንደሆነ አላውቅም። ጌስ ቡቱቱ መግዛት ወዳለሁ። ብቻ ከዚህ በኋላ አልገዛም ብያለሁ። ኤኒዌይስ ይኸው እንደምታዩት ነው። ሾርቶች፣ ቢጃማዎች፣ ታይቶች እንደዚህ ምናምን ለራሴም ለሲስተርም የገዛሁት ገዛዝተን ጨርሰን እየወረደን ነው ማለት ነው። ዋጋ ለማሳሰብ አሁን እዚህ ዋጋ ሳስብ ጨርስና ሻንጣ ገዛለሁ ማለት ነው። ሌትስ ጎ ይላል። Let's go shopping. We'll stop into the butcher shop to see what kind of steaks they've got. Let's go shopping. The bakery has such lovely cake. We'll see what kind of pies they make. We'll see the jeweler and price a diamond ring. Guys, እንግዲህ ያው ከሱቅ ነው ገና የመጣሁት። እቃ እንደምታዩት ነው፣ ገና እያስተካከልኩ ነው። ሻንጣ ገዝቻለሁ። ያው እቃ ገና ረትባለሁ ማለት ነው። ብዙ መስተካከል እቃዎች አሉኝ። አሁን ገና ከሱቅ መምጣት የሄድኩት ሰዓት 50 ነበር። እርቦኛል። መንገድ ላይ እንጀራ ገዝቼ ፍርፍር እሰራለሁ ብዬ ነበረ፣ ግን ደክሞኝ ነው የመጣሁት። አሁን ትንሽ አረፍ ብዬ እቃውን አስተካክለዋለሁ ማለት ነው። ሾርማ ገዝቼ ነው የመጣሁት። እንብላ እና አሁን እቃችን እናስተካክላለን። እንግዲህ እንደምታዩ ነው። አሳያችኋለሁ ምን እንደገዛው ምናምን። ላይቭ ላይ ነበርኩ እኮ ላይቭ ላይ ነበርኩ በዩቲዩብ ማለት ነው። ስልኬ ቻርጅ ጨርሶ ዘጋብኝ ማለት ነው። እርቦኝ ነው የመጣ ጋይስ። ሁሉ ደርቋል። እና ሰብስክራይብ እያደረጋችሁ ፋሚሊ ሰብስክራይብ አድርጉ። ቤቴ ኢትዮጵያ እስክንገባ ድረስ ቢያንስ ሞኒ መሆን አለበት። ይሄ ቪዲዮ 1000 በ3 ቀን ውስጥ 1000 ቪው እንዲያገኝ አድርጉት። ጌስ ላይክ ማድረጉት ብቻ ማድረግ ያለበት ነገር አድርጉት። በተለይ ግማሽ ቀን ታለ ማለት እንት ብለን እንዳወጣው ምን እንደገዛ እናያለን። ብያየን Subscribe to my channel. ወይ ጋር ታውቀ ነው ደከሙኛ ፊቴ አይሁት ቅድም ላይ ነበርኩ እና እንደዛ ነው እቤት ነው ትንሽ አርፍ ብዬ ከዛ እቃችን እናስተካክላለን። እንግዲህ እቃችን አስተካክለን ምናምን ዛሬ ረትቤው አሳድረዋለሁ ማለት ነው። በቃ ዛሬ አራትበዋለሁ። እንግዲህ ነገ ከነገ ወዲያ ምናምን ባስ ሄጄ አያለሁ። ፕሮሰስ ከጀመረ እንትን ብዬ ፕሮሰሴን ጀምሬ ስራ ሄዳለሁ ማለት ነው። ግዴታ ነው። እየሰራው መጠባበቅ አለብኝ። ስራ ፈትቼ መቀመጥ የለብኝ። ስለዚህ እንደዛ አደርጋለሁ። ማስተካከል አለብኝ። አሁን ቀስ ብዬ ማለት ነው ሰዓት ወስጄ አስተካክላለሁ። የገዛሁትን አሳያችኋለሁ። እስከ ቪዲዮ እስከ መጨረሻ እዩት። ምን እንደገዛሁት ምን ያህል ብር እንዳወጣሁት ምናምን አለ። አሁን እናስተካክላለሁ። ትልቁ ሻንጣ ላይ አዲሱ ሻንጣችን ላይ ማለት ነው። ልብላና እኔም እመለሳለሁ። አብራችሁን ቆዩ። አላቢው ኦኬ ጋይስ፣ እንግዲህ ያው ላስተካክል ነው አሁን ሻንጣዬ ምናምን። አይ ቲንክ በጣም የድካም ፊት ነው፣ ግን ማስተካከል አለብኝ ብዬ ነው። አላሳድርም ብዬ ነው እቃውን ማለት ነው። ማስተካከል አለብኝ። አይ ቲንክ ሻንጣ ይታያችኋል ብዬ አስባለሁ። እንግዲህ አዳዲስ እቃ ነው እንዳለ ፎጣ ጭምር ኢትዮጵያ ይዤ ለመግባት ማለት ነው። የራሴ የነበረም አለ ጡት ማሳዣዎች ቪዲዮ ሰርቻለሁ። ቪዲዮ የቀረጽኩት አለ እንግዲህ ብዙ ነው። ለእኔና ለራሴና ለሲስተር አንድ አይነት ጫማ ገዝቻለሁ። ይሄኛው አያምርም ጋይስ? ያምራል አይደል? ዋው በጣም ርካሽ ነው ደግሞ የገርማችሁ 20 ምናምን 20 ምናምን ስንት ነው? 21 ብር ነው። ለዝነጣ የሚሆነው እንደዚህ በቁምጣ በጭርቅ ቀሚስ ምናምን ውጭ ላይ ስትወጡ በጣም ያምራል። ለእኔና ለሲስተር ማለት ነው አንድ አይነት ገዝቻለሁ። ይሄንን የገዛሁትን እያሳያችሁ ላስተካክል። ጡት መሳጃውን ያሳያችኋለሁ። ይሄ ደግሞ አዲስ ነው። ያው አዲስ ነው እንዳለ የፀጉሬ ፎጣ ማለት ነው። ኢትዮጵያ ሲሄድ የምጠቀምበት ነው። አዳዲስ ነው። ይሄ ነው የገላዬም የፊቴም አዲስ ነው። ይሄ ኢትዮጵያ ነው የምጠቀማቸው። በቃ ሁሉንም እንትን ልበለውና እዛ ለሽያጭ ነው ብሎ እንዳያስቡ የግድ እንትኑን እቆራርጠዋለሁ ማለት ነው። ወረቀቱን ከላዩ ላይ እቆራርጣለሁ። ፊቴ ድካም ፊት ነው ጋይስ። ሱቅ ቆይቼ ስመጣ በጣም ነው የምደክመኝ። በጣም ነው በቃ ነው ፀሐይ ሙቀት አለ። ሙቀት ታይም ነው እና ለዛ ነው ይሄኛው አሁን አልጋ ልብስ ይቀራኛል። አንዳንድ ነገሮች ይቀሩኛል። እንግዲህ ይሄኛው 24 ብር ያለ 24 ሪያል ነው። ርካሽ ነው
ያው በትንሹ እንትን ነው። አጠቃላይ ዋጋውን አሳያችኋለሁ መጨረሻ ላይ ላስተካክለው ልጨርስና ማለት ነው ላሳያችሁ። ይሄኛው ብርድ ልብስ ነው እንደምታዩት መካከለኛ ነው። ትልቁ 40 ምናምን ብር ነው። እቺ አሪፍ ነች፣ አነስ ያለች ከለሯም አሪፍ ነው። እንደዚህ አይነት ነው የፈለኩት። ለዛ ነው የገዛሁት። ሁለት ነው የገዛሁት፣ አንድ ለራሴ አንድ ደግሞ ለሲስተር ማለት ነው። ከዛ ሾርቶች፣ ቁምጣዎች እንደዚህ ብዙ አሉኝ። እኔ እንደዚህ አይነት ሾርት ቁምጣ በቤት ምናምን ስትሆኝ ማለት አሁን የለበስኩት አይነት ማለት ነው። እና እሱ ጡት ማሳዣዎች ገዝቻለሁ። ሌላ ሽቶ ገዝቻለሁ። ይቀረኛል ሽቶ በደንብ መግዛት ፈልጋለሁ። እዚህ ሽቶ በጣም አሪፍ ነው ሳውዲ ላይ። ሌላ ፓወር ባንክ አሁን ከፍቼ እጠቀምበታለሁ። ቻርጅ አደርገዋለሁ። ሜቢ ቆይ ስራ ሲሄድ ወይም ደግሞ እዚህ ጋር እጃዛ ቤት ስለሆነ እንትን ላይ ነው ይችላልና ያማኝ ይዤ እሄዳለሁ። ስራ ከሄድኩኝ እንትን አደርገዋለሁ ማለት ነው። እያስተካከልኩኝ ነው። ይሄን ነው ይዤ ቃይ ውስጥ አስቀምጣለሁ። ሌላ ታይቶች ናቸው። በጣም የሚያማምሩ ታይቶች አሉ። በነገራችን ላይ ኳሊቲው እነዚህ ሁለት አንድ አይነት ለኔና ለሲስተር ቢጃማ ነገር ነው። ቤት የሚለበስ ነው። ዋጋው ርካሽ ነው ጋይስ፣ ብዙ ውድ አይደለም። 14 ሪያል ነው። ብዙ አስተካክዬ ጨርሻለሁ ኦልሬዲ። ታምራለች፣ ያምራልና ባለፈው የገዛው ፒጃማ አለ ለሲስተር ማለት ነው። አያችሁት? ቤት ይለበሳል። እንደዚህ ቁምጣ ነው። ስትሬች ያደርጋል፣ ያምራል። ሰዎች ኩባያ ለእንትኔ እቺ ኩባያ ለኮፊ ቡና ምናምን እንዳትሰበር 6 ብር ነው የገዛሁት። ግን ለሲስተር ቆመት ተመሳሳይ መግዛት አለብኝ 2። ኦልራይት ጋይስ እንግዲህ እንደምታዩት ሁሉንም ሻንጣ አሁን እዚህ ጋር ደርድሬ ረትቤዋለሁ ማለት ነው። አንድ ሻንጣ መግዛት አለብኝ ማለት ነው። ለሻምፖ ሽቶ ምናምን ማስቀመጫ ሞዴስ ምናምን ነገር ለሱ የሚሆን ሌላ ሻንጣ ገዛለሁ ማለት ነው። ይሄን ለልብስ ይበቅቶኛል። አንዳንድ ጌጣጌጥ ምናምን ያስቀምጣል። አንድ ሌላ መግዛት አለብኝ ማለት ነው። ገና ስለሆነ እቃ ገና አልረተብኩም። እጣን ምናምን ይቀረኛል። አሁን ልብስ ምናምን ጨርሻለሁ። ጫማ ብዙ ጫማ ካርጎ ስላደረኩኝ ብዙ ጫማ አልገዛውም። ሰው ይሄን ይመስላል ማለት ነው። አሁን እና የስራ ልብስ ደግሞ እዚህ ጋር አስተካክላለሁ። ስሄድ ነው እንግዲህ የምጥለው ይሄን የስራ ልብስ ሊሄድ ስል ነው የምጥለው። አይታወቅም። ገባችኋ? መንገድም ስላልተከፈተ አሁን ያው እቃችን አስተካክለን እንደዚህ ረታትበን ጃዞን እንጠብቃለን ማለት ነው። መንገዱ ከተከፈተ እንግዲህ ቀዳሚ ሀጆችን ማለት ነው ወደ ኢትዮጵያ። ሰው አሁን እንደዚህ ላስተካክለው ነው ሁሉንም ነገር። ይሄ ሰማይ አዲሱ ኤልፎን ገዝቻለሁ። እዚህ ጋር ቻርጀር አደርገዋለሁ። አሁን ቻርጅ አደርጋለሁ። ቻርጅ የለው ሰው እንደዚህ ነው ማለት ነው። ይሄን ይመስላል ማለት ነው። ይመቻችሁ ጋይስ። እዛ ጋር ነው የምተኛው። እዚህ ጋር አልጋ አለ ግን ዛሬ እዚህ አልጋ ላይ ተኛ መሰለኝ። ይሄን እንደዚህ ገለጥ አድርጌ ያው እንደዛ ይሻላል። ወገቤን አሳመመኛል መከደም። ኤኒዌይስ ይሄን ይመስላል። ይሄ ደግሞ የሚበላ ነው ፓንኬክ ምናምን ዘይቱን ገዝቻለሁ። ቢንቶ ምናምን ገዝቼ ነው የመጣሁት። እዚህ ጋር አሲር አለ፣ ወተት አሲር ምናምን ጥቅጥቅ ያለው ይሄን ሰሞኑን ያው ራሴን እየቀለብኩ ነው ስራ እስከሄድ ድረስ ማለት ነው። ኤኒዌይስ ኤቭሪባዲ የድካም ፊት ነው ይሄ ፊት ድክም ብሎኛል። አሁን ፊቴን ታጥቤ ተኛለሁ ማለት ነው። ይሄን ቪዲዮ ኤዲት አድርጌ ፖስት ማድረገው ነገ ነው ማለት ነው የሚሆነው። ይመቻችሁ። ሰብስክራይብ ላይክ ማድረጋችሁን እንዳትረሱ።